እነዚህ ወታደሮች የሚሄዱት ሞት የተፈረደበትን ፕሬዝዳንት ለመግደል ነው። እሳት የሚጠፋ ጠመንጃቸውን አንግተው ወደ መሰዊያው ቦታ እየፈጠኑ ናቸው። ሆኖም ፕሬዝዳንቱ በችሎት ላይ ከገደላችሁኝ ትንሣኤ አድርጌ መጥቼ በቀላችኋለሁ ማለቱን ተከትሎ የፍርድ ቤቱን ትዕዛዝ የሚያስፈጽም ደፋር ሰው ቸግሮ ነበር። ያ 11 ዓመት ሙሉ በሕዝብ ትከሻ ላይ የከረመ ሰው 101 ክሶች ቀርበውበት በ101ዱም ወንጀለኛ ተብሎ 101 የሞት ፍርዶች የተበየነበት ሆኖ እንዲህም ኩርምትምት ብሎ ተቀምጦ እሱ ላይ የሚተኩስ ጠፋ። በትንሣኤው ዘመን ተመልሶ ይበቀለናል ብለው ፈሩት። ሆኖም እነዚህ ወታደሮች የመጣው ይምጣ ብለው ወሰኑ። ይህ ሁለት እጁን ተይዞ በውርደት የተቀመጠው እሱ ነው። ውጭ ላይ ሲያደህየው የኖረው ዘመድ አዝማዱን ሲገልበት ዓመታትን የከረመው ሕዝብ ደግሞ ሞቱን ሊታደም ከቦ እየተጠባበቀ ነው። ሰውየው ፍራንሲስኮ ማሲያስ ጉዬማ ይባላል። ኢኳቶሪያል ጊኒ የተባለችን አገር እየመራ አገር ያስጨነቀ ሰው ነበር። ከ7ኛ ክፍል በላይ ትምህርቱን ለመግፋት ቀለም ላይ ለመበርታት ያልቻለው ሰው ሕዝብ ላይ ቃታ ለመሳብ ግን አልተቸገረም። በድንገት ያገኛትን ስልጣን ተጠቅሞ ህዝቡን በእውቀትና በእውነት ለመምራት ሲያቅተው አገዛዙን መለኮታዊ ሊያደርገው ሞከረ። ሃይማኖቱን ደጋግሞ ሲቀያየር ከቆየ በኋላ በመጨረሻ እኔን አምልኩኝ ብሎ ተከሰተ። 47 በመቶውን የአገሪቱን ህዝብ ለስደት 300 ሺውን ለሞት የዳረገው ይህ ሰው የተማረ ፊደል የቆጠረና የሚበልጠውን ሰው እንደ ጠላት ይቆጥር ነበር። ቤተ መጻሕፍት እንዳይኖሩ አቃጥሏል። የተማሩ ሰዎችን እንዳላይ ብሎ ዩኒቨርሲቲ ዘግቶ ፕሮፌሰሮችን ገድሏል። ሌላው ቀርቶ ምሁር ወይም ኢንቴሌክቹዋል የሚለው ቃል በየትኛውም ንግግር ውስጥ ጥቅም ላይ እንዳይውል በአዋጅ ከልክሏል። ሰዎች በልጠውት ከተገኙ ከቶ እኔን እግዚአብሔርን የምትበልጥ አንተ ማነህ ብሎ ይገድላል። የሀገሪቱን ብሔራዊ ባንክ ገዢ ረሽኖ በባንኩ ውስጥ ያለውን ገንዘብ በሙሉ ወደ ቤተ መንግስቱ አስገብቶታል። ሚስቱ ጭምር የእሱን ግድያ ሸሽታ ውጭ አገር ሄዳለች። ከሱ በልጦ መገኘት ወንጀል ነበርና ከ12ቱ ሚኒስትሮች 10ሩን በስብሰባ ላይ ምሁራዊ ሐሳብ ሰንዝረዋል በሚል በአገሪቱ ብሔራዊ ስታዲየም ወስዶ ገድሏቸዋል። ግድያውን የሚፈጽመው ደግሞ ህዝቡን በታዳሚነት እየጋበዘ ነበር። በኢኳቶሪያል ጊኒ ውስጥ ህግም እግዚአብሔርም እኔ ነኝ ያለው ማሲያስ በዚያች ሀገር ሌላ ሃይማኖት እንዳይኖር አግዷል። መመለክ የሚገባኝ እኔ ነኝ ይል የነበረው ፕሬዝዳንቱ በልጅነቱ ካቶሊክ ነበር። ፕሬዝዳንት ሲሆንም አብያተ ክርስቲያናት ሁሉ የእሱን አስተምሮ እንዲያቀርቡ አዘዘ። እነሱም ትዕዛዙን ተቀብለው እንዲህ የሚል የዘወትር ጸሎት ጻፉ። አንተ ፍራንሲስኮ ማሲያስ ሆይ ከአንተ ሌላ አምላክ አናውቅም። አንተ ማሲያስ ሆይ ፈቃድህ በሰማያት እንደሆነች ሁሉ በምድርም ትብዛ። ያንተ ምትሃት ባይታከልበት ኖሮ አገራችን ኢኳቶሪያል ጊኒ ህልው አትሆንም ነበር። እንዲህ እያሉ ጸልየውም አብያተ ክርስቲያናቱን አልማራቸውም። የእምነቱ ተቋማት እንዲዘጉ ተደረገ። ቤተ ክርስቲያኖቹን ወደ መጋዘንነት ቀየራቸው። በማላቡ የነበረውን ካቴድራልም የጦር መሳሪያ ማከማቻ አደረገው። ማሲያስ ከእነዚህ ህግጋት ውጭ ያሉትን ሰዎች ገድልና እንዲቀበሩ የሚያደርገው እስከ አንገታቸው ብቻ ነበር። በመቃብራቸው ቦታ ከአንገታቸው በላይ ያልተቀበሩ አስከሬኖችን ህዝብ እየወጣ እንዲያስተውል በማድረግ ላለመሳሳት ከእነዚህ ተማሩ ይላቸው ነበር። ይቅርታ ከጠየቁኝ በምህረት የጎብኝቻቸው ወደ ህይወት እንዲመለሱና ከሞት እንዲነሱ አድርጋለሁ እያለ ይናገርም ነበር። በፕሬዝዳንትነት ዘመኑ ከአገር ሲወጣ ሁሌም መብራት ያጠፋ ነበር። ይህንን የሚያደርገውም በአገራችን መብራት እየበራ ያለው በእኔ መለኮታዊ አቅም እንጂ በሳይንስ ብልሃት አይደለም ለማለት ነበር። ይህንኑ የሚያምኑ የአገሪቱ ዜጎችም አያሌ ነበሩ። ይህ ታሪክ በኦሪት ዘመን የተፈጸመ አይደለም። ከ40 ዓመታት በፊት በዚያው በአፍሪካ ውስጥ የተደረገ ነው። እንዲህ እያለ አምልኩኝ እኔ እግዚአብሔር ነኝ ይል የነበረው ፍራንሲስኮ ማሲያስ በወቅቱ የመከላከያ ሚኒስትር በነበረው የወንድሙ ልጅ በዛሬው የኢኳቶሪያል ጊኒ ፕሬዝዳንት ቴዎዶር ኦባሜያንግ ተፈነቀለ። ለ11 ዓመታት ከገዛበት መንበሩ ላይ ተነስቶ ከአገር ሊወጣ ሲል ድንበር ላይ ተያዘና ለፍርድ ቀረበ። በዘር ማጥፋት፣ በጅምላ ግድያ፣ አገር በማደሄትና በሌሎችም 101 ወንጀሎች የክስ ዶሴ ፍርድ ቤት ቀረበ። በሁሉም ጥፋተኛ ነህ ተባለ። በዚህ ጊዜ በችሎቱ ውስጥ ተናገረ። እናንተ እኔ ላይ ሞት የምትፈርዱ ከሆነ እናንተን ወደ አጽምነት ኢኳቶሪያል ጊኒን ወደ ምድረ በዳነት እቀይራችኋለሁ። ምን አለ በሉኝ አለ። በዚህ ጊዜ ሰው ሁሉ ተደናገጠ። ዳኞቹ ደፍረው ሞት ቢፈርዱም ፍርዱን ለማስፈጸም ወኔ ያለው የአገር ወታደር ጠፋ። ይህ ሰው ለዓመታት እግዚአብሔር ነኝ ብሎ ስለኖረ ተፈራ። በመጨረሻም የአገሪቱ መንግሥት ገዳይ ፍለጋ ውጭ አገር ተሰማራ። ሞሮኮ ፕሬዝዳንት ማሲያስን የሚገድሉ ወታደሮች በማቅረብ ተባበረች። እናም መስከረም 29 1979 እንደ አውሮፓውያን አቆጣጠር ሌሎችን በገደለበት መንገድ እሱም አካሉ ተቆራርጦ በከባድና ቀላል መሳሪያ ተደብድቦ በ55 ዓመቱ ተገደለ።